ሰላም ሰላም ቤተሰቦቻችን እንደምን አላችሁልኝ? ዛሬ ስለ ቴሌግራም አካውንታችን አንዳንድ መረጃ ልሰጣችሁ ነው የመጣሁት። እንግዲህ ሰሞኑን ብዙ ሰው የቴሌግራም አካውንቱ ሀክ እየተደረገ ነው ያለው እና እስኪ ስለሱ ጉዳይ አንዳንድ ነገር ልበላችሁ። ስለዚህ ምንድነው ማድረግ ያለብን? ቴሌግራም አካውንታችን ሀክ ከመደረጉ በፊት ወይም እንዳይደረግብን ማክሲመም ሴኩሪቲ እና ፕራይቬሲ ሌቭላችንን ማስተካከል አለብን ማለት ነው። እሱ ምንድነው? አንደኛ ዲቫይስ ኮድ ተጠቀሙ። ዲቫይስ ፓስኮድ የሚባል ነገር አለ። እንግዲህ ማንኛውም ሰው ስልካችሁን አንስቶ የተላከላችሁን ሜሴጅ እንዳያይ ወይም ደግሞ ቴሌግራም የሚልከውን የሚስጥር ቁጥራችሁን እንዳያገኝ እናንተ ብቻ የምታውቁት የሚስጥር ቁጥር ሊኖራችሁ ይችላል ወይም ይገባል ማለት ነው። እና ይህንን ለማስተካከል ደግሞ ሴቲንግ ትገባላችሁ። ሴቲንግ የሚለው ጋር ትገባላችሁ ቴሌግራም ላይ። ከዛ ፕራይቬሲ ከዛ ሴኩሪቲ ፓስኮድ ላይ ገብታችሁ እነዚህን ነገሮች ማስተካከል አለባችሁ ማለት ነው። ቱ ስቴፕ ቬሪፊኬሽን መጠቀም አለባችሁ። ቱ ስቴፕ ቬሪፊኬሽን ማለት እንደዛ የማይጠቀም ሰው ደግሞ ሀክ የመደረግ እድሉ ከፍተኛ ነው። ስለዚህ ሴቲንግ ትገባላችሁ፣ ፕራይቬሲ ኤንድ ሴኩሪቲ ግቡ። ከዛ ቱ ስቴፕ ቬሪፊኬሽን ላይ ገብታችሁ ኦን አድርጉት። እሱን ቱ ስቴፕ ቬሪፊኬሽን የሚለው ጋር ቴሌግራም ላይ ገብታችሁ ኦን አድርጉት። ከዛ በተረፈ ምናልባት ሀክ ብትደረጉ ደግሞ አካውንታችሁን መልሳችሁ ለማግኘት ሪከቨሪ ኢሜይል መሙላት አለባችሁ ማለት ነው። ሪከቨሪ ኢሜይል መሙላት አለባችሁ ማለት ነው። ሌላ ተጨማሪ ኢሜይል ያስፈልጋል። እሱን ሴቲንግ ማስተካከል ይጠበቅባችኋል ማለት ነው። ሌላው ከሁለት በላይ ዲቫይስ ላይ ሎጊን አታድርጉ። ከሁለት በላይ ዲቫይስ ማለት እናንተ ያላችሁ ስልክ ላይ ሌላ ተጨማሪ የጓደኛ ስልክ ወይም ላፕቶፕ ሊሆን ይችላል። በዛ በሁለት ዲቫይስ አትጠቀሙ። ምክንያቱም አንዱን እንኳ ረስታችሁ ወይ ለጓደኛ ብታውሱ ወይ በሆነ አጋጣሚ ሀክ የመደረግ እድላችሁ በጣም ከፍተኛ ሊሆን ይችላል ማለት ነው። ስለዚህ ሎጊን ያደረጋችሁበትን ዲቫይስ በጨመረ ቁጥር ሀክ የመደረግ እድላችሁም በዛው ይጨምራል ማለት ነው። ስለዚህ ደግሞ ፕራይቬሲ እና ሴኩሪቲ ገብታችሁ ዲቫይስ የሚለው ጋር ግቡና የተዘረዘሩትን ዲቫይሶችን ተርሚኔት ሴሽን አድርጓቸው። እንደዛ እያደረጋችሁ ዲቫይሳችሁን መቀነስ ትችላላችሁ ማለት ነው። ሌላውና አራተኛው በዴስክቶፕ ስትጠቀሙ ኦፊሻል የዴስክቶፕ ሶፍትዌሩን ተጠቀሙ እንጂ ዌብ ላይ አትጠቀሙ። ገብታችኋል አይደለ? ዌብ ላይ በክሮም ወይም በጉግል ወይም በተለያዩ የዌብ ወይ ሰርች ማድረጊያ እንትኖች አፕሊኬሽኖች አትግቡ ማለት ነው። እነዛን ተርሚኔት አድርጉት ማለት ነው። ስለዚህ ሌላው ምንድነው ይሄ ዴስክቶፕ ላይ ስትጠቀሙ አሁንም የኦፊሻል ዴስክቶፕ ሶፍትዌሩን ተጠቀሙ። የቴሌግራም ላይ የኦፊሻል ዴስክቶፕን ሌላው ማለት ነው። ሌላው ከኦፊሻል የቴሌግራም አፕሊኬሽን ውጪ ሰው ባላከላችሁ ሊንክ ላይ ሎጊን አታድርጉ። በቃ ባጭሩ ከኦፊሻል የቴሌግራም አፕሊኬሽን ውጪ ሰው ባላከላችሁ ሊንክ ላይ ሎጊን ለማድረግ እንዳትሞክሩ ፈጽሞ። የሆነ ሰው ሊንክ ሲልክላችሁ ዩቲዩብ ሊሆን ይችላል ምናምን ክፈቱ፣ እሱ ችግር የለውም። አሁን ዩቲዩብ ቢልክላችሁ ሌሎች ነገሮች አፖች ምናምን ከሆኑ ችግር የለም። ግን የተለያዩ ሊንኮች ከተላኩ ግን ምንም አትክፈቱ። ሌላው ማለት ነው የቴሌግራም ኮንታክታችሁን ለሰዎች ስትሰጡ ማለት ነው እና የቴሌግራም ኮንታክታችሁን ለሰዎች ስትሰጡ ደግሞ ዩዘር ኔም ወይም የአካውንታችሁን ኪውአር ሼር አድርጉ እንጂ ስልክ ቁጥራችሁን አትስጡ። በቃ ስልክ ቁጥር እየሰጠን ብዙዎቻችን ያው በቱ ስቴፕ ቬሪፊኬሽን ምክንያት ያው ድነናል ብለን እናስባለን። ግን ስልክ ቁጥራችሁን አትስጡ፣ ዩዘር ኔም ብቻ ስጡ። ሌላው ለማታውቁትና ለማታምኑት ሰው ፎቶአችሁን፣ የድምጽ መልእክት እንዲሁም ሌሎች ሚስጥራዊ የሆኑ መረጃዎችን በፍጹም መላክ የለባችሁም። የግድ መላክ ካለባችሁም በሰክሬት ሜሴጅ ወይም ደግሞ ሰልፍ ዲስትራክት የተላከ ሰው አንድ የካየው በኋላ የሚጠፋ ሜሴጅ መላክ አለባችሁ ማለት ነው። ሌላው ምንድነው የስልካችሁን ስታተስ ባር ላይ ኖቲፊኬሽን እንዳይታይ ኦፍ አድርጉ። ይሄ ግልጽ ነው። በመጨረሻም የፕራይቬሲ ሴቲንግ ላይ በዚህ መልኩ አስተካክሉት። ስልክ ቁጥር ኖበዲ ማድረግ አለባችሁ። ፎን ነምበር የሚለውን ኖበዲ፣ ላስት ሲን ኤንድ ኦንላይን ማይ ኮንታክት አድርጉ። ፕሮፋይል ፎቶን ማይ ኮንታክት አድርጉ። ፎርዋርድ ሜሴጅ ኖበዲ በሉት። ኮልስ የሚለውን ማይ ኮንታክት፣ ግሩፕ ኤንድ ቻናል የሚለውን ማይ ኮንታክት። ሌላው በተለያየ ምክንያት ለረጅም ጊዜ አካውንታችሁ ላይ ሳትገቡ ብትቀሩ በራሱ ድሌት እንዳይሆንባችሁ ደግሞ ሰልፍ ዲስትሪክት የሚያደርግበትን ቀን አስረዝሙት። እና ይህን ለማድረግ ደግሞ ምንድነው የምታደርጉት? ሴቲንግ ትገባላችሁ፣ ፕራይቬሲ ኤንድ ሴኩሪቲ፣ ከዛ ድሌት ማይ አካውንት፣ ከዛ 24 መንዝስ እስከ 2 ዓመት የመቆየት እንትን አለው ማለት ነው። እነዚህን በማድረግ
እንድትተባበሩ እርስ በርሳችሁ መረጃችሁን እንድትጠብቁ በአክብሮት እጋብዛችኋለሁ ወይም ጠይቃለሁ ማለት ነው። ለነበረን ጊዜ እናመሰግናለን። ሼር ኮፒ ሊንክ ሼር ላይክ ኮፒ ሊንክ በማድረግ ዩቲዩብም እኮ ኮፒ ሊንክ ይደረጋል ጋይስ እና ኮፒ ሊንክ አድርጉልኝ፣ ሼር አድርጉት፣ ለብዙ ጓደኞቻችሁ ይሄንን መልእክት አድርሱ። ከዛ በተረፈ ቴንኪው በጣም አመሰግናችኋለሁ ቤተሰቦቼ፣ የዩቲዩባችን ቤተሰቦች የሆናችሁ። ዩቲዩብ እንግዲህ ሞኔታይዝ ልንሆን እየተቃረብን ስለሆነ ሰብስክራይበራችን በጣም አሪፍ ሂዶልናል። ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ትሆኑ ዘንድ በአክብሮት እጠይቃለሁኝ።